ሰላም እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። ዛሬ እስቲ ይህችን ቪዲዮ እስከ መጨረሻ ለማየት ሞክሩ። አላረዝምባችሁም፣ ግን አብዛኞቻችሁ ይህን ስራ ልታውቁትም ላታውቁትም ትችላላችሁ። ግን ቢያንስ የማታውቁትን አንድ ሁለት ተናግራችኋለሁኝ። እሱም ምንድን ነው? እንግዲህ ይህንን ፕላትፎርም ከጀመርኩኝ እኔ አሁን አራተኛ ወር ጨርሼ ወደ አምስተኛ ወር እየገባሁኝ ነው። አሁን ያለሁበት ደረጃ ላይ በቀን ከ5,000 ብር በላይ እያገኘሁ ነው ያለሁት። እውነቴን ነው የምላችሁ። ግን በዚህ ፕላትፎርም በቀን እስከ 50,000 ድረስ ኢትዮጵያ ውስጥ ሪከርድ በቀን 50,000 ብር ኢትዮጵያ ውስጥ የሚያገኝ ሰው አለ። እንደ ዓለም ሪከርድ ስንሄድ ግን በጣም ገና ነን። ህንዳዊ ነው እንደ ዓለም በቃ ብዙ ደረጃ የያዙት ህንዶች ናቸው። በኢትዮጵያ በኢትዮጵያ ብር በወር እስከ 32 ሚሊዮን ድረስ ያገኛሉ ማለት ነው። እንግዲህ እንዴት ነው ሊከፍለን የሚችለው የሚለውን አጠር አድርጌ እነግራችኋለሁ። ግን ይሄ ፕላትፎርም ከቲክታክ ጋር ይመሳሰላል። በጣም ብዙ ነገሩ ይመሳሰላል። እኛ ምንድን ነው የምናገኘው? ምንድን ነው የምንሰራው? አሁን እዛ ውስጥ ዴሊ ታክስ የሚባሉ ነገሮች አሉ። ብዙ ሰው ከዛ ጋር ያገናኙታል። ዴሊ ታክስ በእርግጥ እየተማርን ነው የምንሰራው ነገር ነው። እዛ ላይ ትምህርት እየወሰድን ወይም ደግሞ እየጠየቃችሁ የምትሰሩን ነገር ነው እንጂ እሱ አዋጭ ነገር አይደለም። የኮሚሽን ስራ ይባላል። ይሄ ፕላትፎርም ዓለም ላይ ታዋቂ መሆን የሚፈልግ ፕላትፎርም ነው። ግን እዚህ ጋር ማወቅ ያለባችሁ ነገር ሳልነግራችሁ ማላልፉ ነገር ምንድን ነው? በጣም ብዙ ሰው ኢትዮጵያ ውስጥ ከገባውን 3ኛ ዓመት ነው፣ ግን በድብቅ ነው እየሰሩ ያሉት። በድብቅ ተደብቀው ነው ትላልቅ ቲክታከሮች። አሁን ያወጣሁት ላይቭ ላይ ሪከርድ የቀረጽኩትን ነው እዛ ጋር ያወጣሁላችሁ ማለት ነው። ምንድን ነው ወደዚህ መጥተው ህዝብ ያስገቡና በጣም ብዙ ሰዎች ደግሞ እንዳይሳተፉ ይህንን ኔትወርካቸውን ራሳቸው ብቻ ለመቆጠር ስለሚፈልጉ ከጎን ደግሞ ሌላ ነገር ያወራሉ። ግን እነሱ እየሰሩት ነው። ገብቷቸው አይደል? ስለዚህ እንድትሸወዱ አልፈልግም። ሁሉንም ነገር ቢያንስ አንዳንድ ነጥቦችን ነግራችኋለሁ ማለት ነው። እንግዲህ ከቲክታክ ጋር የሚያመሳስለው ነገር ከዩቲዩብ ጋር ያመሳስለዋል፣ ከቲክታክ ጋር ያመሳስለዋል፣ እንደ ፌስቡክም ይሆናል። ያ ማለት ምንድን ነው? እንደ ቲክታክ ስክሮል እያደረጋችሁ የምታዩበት ቦታ አለው ቪዲዮ። እንደ ዩቲዩብ ደግሞ ረዣዥም ቪዲዮዎችን ፖስትበት ቦታ አለው። እንደ ኢንስታግራም ወይም እንደ ፌስቡክ ደግሞ አንድ ላይ ጽሁፎችና ፎቶዎችም የሚለጥፉበት አለው። ለየብቻ ነው አስቀምጦ ያለው ማለት ነው። እንግዲህ በዚህ ነገር ያመሳስለዋል። ሌላ የሚያመሳስለው ደግሞ ላይቭ ስትሪም አለው። እዚህ ላይም ላይቭ ስትሪም አለው፣ እዛ ላይም ሰዎች ጊፍት የሚሰጡበት ማለት ነው። እንግዲህ ይህንን ከነገርኳችሁ ልዩነታቸው ምንድን ነው የሚለውን እና ደግሞ እኛን እንዴት እንደዚህ ሊጠቅመን ቻለ፣ እኛስ ምንድን ነው የምንሰራው የሚለውን አጠር አድርጌ እዛ ጋር ልንገራችሁ ማለት ነው። ልዩነታቸው ይሄኛው ኤጀንት የሚባል ነገር አለው። ኤጀንት ማለት ምን ማለት ነው? የካምፓኒ ወኪል ወይም ደግሞ ፕሮሞሽን ሰሪ ትሆናላችሁ። በዚህን ጊዜ ምንድን ነው የምትጠቀሙት? ቲክታክ ላይ እንግዲህ እንደምታውቁት ጊፍት የሚባል ነገር አለ። ጊፍት በምትሰጡ ጊዜ 58%ቱን ይቆርጠዋል ካምፓኒ። ያንን ሙሉውን እራሱ ነው የሚጠቀመው። አንተ የፈለግከውን ያህል ፎሎወር ቢኖር እዛ ላይ ምን የምታመጣው ነገር የለም ማለት ነው። እንግዲህ እዚህኛው ጋር ደግሞ ኤክስቼንጅ ከዛ በላይ ጊፍት ይሰጥበታል። ሊብል የሚባል ብዙ ነገሮች አሉ። እሱን ስትገቡ ሁሉም ሰው ጊፍት ይቀያየራል። ይሄ ጊፍት በሚቀያየር ጊዜ ስንት ፐርሰንት ነው የሚቆርጠው? 30% ብቻ ነው። 70ው እዛ የሚሰጠው ሰው ጋር ይደርሳል ማለት ነው። እንግዲህ ከዚህ 30% ላይ 20% ለአስተማሪዎች ወይም ደግሞ ኤጀንት ለሚባለው ያከፋፍላል ማለት ነው። በዚህ ነው እኛ አሁን በትንሽ ሰው በቃ 30 ሰው 40 ሰው በማይሞላ ነው በቀን የሚሰሩ ልጆች ማለት ነው። በደንብ የሚሰሩ ልጆች በእነሱ በማይሞላ ነው በቀን ይሄን ያህል ብር እያገኘን ነው። እንግዲህ እነዛ ልጆችም ደግሞ ድጋሜ ራሳቸውም የሚያገኙ ከሆነ ነው ይሄን ነገር የሚከፍለን ማለት ነው። እንግዲህ እዚህ ጋር የምነግራችሁ ነገር አንድ ማወቅ ያለባችሁ ተንኮል አለ ያልኳችሁ ነገር ምን መሰላችሁ? ይሄን ነገር አንደኛ ብዙ ልጆች ገብተው እንኳን አያውቁትም አሰራሩ። ለምን? ዴሊ ታክሱን ብቻ ነው እየሰሩ ያሉት። ስለዚህ እዚህ ጋር በሁለት አይነት መንገድ ነው እናንተ ተጠቃሚ የምትሆኑት። አንደኛ ቶሎ ኤጀንሲ ሆናችሁ ቲም እየመሰረታችሁ፣ ቀላል ነው፣ ምንም የሚከብድ ነገር የለም። ያንን እየመሰረታችሁ በምትሄዱበት ምርት ታገኛላችሁ። ሁለተኛ ነገር ደግሞ ታይለንትድ ከሆናችሁ ዘፋኝ ልትሆኑ ትችላላችሁ። የተለየ በቃ ታይለንት አለም ብላችሁ የምታስቡ ከሆነ ታይለንታችሁን ውድድር ቦታ አለው። ታይለንት ትገቡና ላይቭ ስትሪም ላይ ታይለንታችሁን የምታሳዩበት ቦታ ይፈቀድላችኋል። ከዛ በኋላ ፕላትፎርሙ ራሱ ደግሞ እየከፈላችሁ የሚሄድበት መንገድ አለው ማለት ነው። ስለዚህ እንዳትሸወዱ። ዛሬ ላይ በጣም ተጠቃሚ እየሆኑ ያሉት ቲክታክ ላይ በጣም ብዙ ነገር እየሰሩ ያሉት ከዛሬ ስንት ዓመት የጀመሩ ነው? ከ3 ዓመት ከ4 ዓመት በፊት የጀመሩ ናቸው ማለት ነው። አሁን እናንተ ቀዳሚ ናችሁ። ፕላትፎርሙን ደግሞ እየተጠቀማችሁ የነበራችሁ ሰዎች ከዚህ በፊት ለምሳሌ ከሃይማኖት ጋር ምናምን ያገናኙ ሰዎች አሉ። ከሃይማኖት ጋር ያገናኙበት መንገድ ሌላ ነገር አይደለም። አንደኛ እንደነገርኳችሁ እነዛ ሰዎች ውጪ ላይ የሆነ ነገር አስወርተው ሰው ደንገጥ ብሎ ሲመለስ እነሱ ውስጥ ለውስጥ ለመስራት ነው። ምክንያቱም ትልቅ ብር ስላለው ዶላር ስለሆነ ነው። ሁለተኛ ደግሞ ልክ አሁን ቴሌብር ላይ እንዳለው ጌም እዚህ ላይም ጌም አለ። ጌም የመጫወትና ያለመጫወት መፍት የእናንተ ነው። ለምሳሌ እኔ ሃይማኖት የማይፈቅድልኝ ከሆነ ነገር አላደርገውም። ያ ማለት ግን ቴሌብርን አልጠቀምም ማለት አይደለም፣ አፕሊኬሽኑ ማለት ነው። ልክ እንደዛ እዚህ ጋም በእናንተ ምርጫ የምትፈልጉትን ነገር ከሃይማኖታችሁ ጋር የማያገናኘውን ነገር ስሩ። ይህንን ነገር ያቀረብኩላችሁ ስለ ስራው አጠር ያለ ዲቴል ከየቱ ጋር ነው ምን ሰርተን ነው የሚለውን ነገር እንድታስቡ። ስለዚህ እንግዲህ እዚህ ጋር
ምን ያህል ለፍተን ነው የምንጠቀመው ወይም ደግሞ የምናገኘው ለሚለው ጥያቄ በእናንተ ልፋት ነው። በቃ ጎበዝ ሰው ጊዜውን የሚሰጥ ሰው ከሆናችሁ ጊዜያችሁን ጎበዝ ሆናችሁ ጊዜያችሁን እዚህ ላይ የምትሰጡ እና በደንብ ቲም የምትገነቡ ከሆነ በደንብ ተጠቃሚ ትሆናላችሁ። ቻናሉ አዲስ ስለሆነ ሰብስክራይብ፣ ላይክ እና ኮሜንት ላይ መጻፋችሁን እንዳረሱ። ጥያቄ ካላችሁ ደግሞ ኮሜንት ላይ እየጠየቃችሁ ሌላ ቪዲዮ እሰራላችኋለሁ።